ኢትዮጵያ ውስጥ አንድ ወጣት ተመርቆ ስራ በሚፈልግበት እድሜ አንድ አይደለም ሁለት ካምፓኒዎችን አቋቁሞ በውስጥም ከ25 በላይ ሰራተኞችን እያስተዳደረ ሶሻል ሚዲያም ከ800 ሺህ በላይ ተከታዮችን በማፍራት ተጽዕኖ ፈጣሪ እንዴት መሆን ቻለ? ባታቢ ሰዎች ዮናስ ሞባላለሁ። በ26 ዓመቴ ሁለት ካምፓኒዎችን ምን እያደረኩ ነው። ከ25 በላይ ሰራተኞች አሉ። ዛሬ ያለበት ድረስ በመሄድ ይህ ነገር እውነት መሆኑንና አክቹዋል ስራውስ ምን እንደሆነ እናጣራለን። ስገባም በስራ ላይ ሆኖ አግኝቼዋለሁ። እናም ከዚህ በፊት ለማንም ያልተናገረውን በዚህ ጊዜ ወጣቱ ቢሰማው ካለበት ችግር የሚያወጣውና ህይወቱን እስከ መጨረሻ የሚቀይርበትን ወሳኝ ነገሮች አጋርቶኛል። በመጨረሻም ይህንን እያዳመጠ ላለና ህይወቱን ኮምፕሊትሊ መቀየር ለሚፈልግ ወጣት ግዴታ መስማት አለበት ብለህ የምታስበው ወሳኝ ነገር ምንድን ነው? አሁን ያለበት ሲቹዌሽን እንዲሁም ቢዝነስ ላላችሁ ወይም መጀመር ለምታስቡ ምንም ካልነበረው ዩኒቨርሲቲ ተማሪነት ተነስቶ በአጭር ጊዜ ውስጥ አሁን ላይ ሚሊዮኖችን ጀነሬት የሚያደርግ ቢዝነስ የገነባበትን ሚስጥር ተናግሯል። በነገራችን ላይ እዚህ ከመገናኘታችን በፊት ወርክሾፕ ላይ ነበር። በቆይታውም የኪሊክስ ተማሪዎች ያላቸውን ጥያቄ በአካል አግኝተው ጠይቀውታል። ለተማሪዎቹም ሲጀምር ስላጋጠመው ቻሌንጅ፣ የዩኒቨርሲቲ ተማሪ ሆኖ ቢዝነስ መጀመር እንዴት እንደነበር ከራሱ ታሪክ አካፍሎ ነው። እውነት ነው የምልህ እኔ ሲጀምር ማለት ነው ጄኒን ነው ያላቀቀ ለምሳሌ ከዛ ትንሽ እየሰራሁ ስወጣ ማስታወቂያቸው ይመጣል ጀምሮ እኔ ማስታወቂያ ኢቭን ምን አልፋችሁ ማስታወቂያ ያላለው ብሎ ማስታወቂያ መስራት የሚለው አይዲያ ላይ ብሬክ ስሩ ነበር። ክላስ ውስጥ ነበር ይመጣልና ጮቤን ያደረገበት ለካ እንዲህ ማለት ይችላል። ከዛ ክላይንት አለኝ የነበረው ስልክ እየደወልኩ ነው ማውቃቸው ልጆች ጋር እየደወልኩ ነው። የሆነ ቀን ክላስ እየተማርኩኝ ማስታወቂያ ሰራለሁ ብዬ ማስታወቂያ ስለ በቃ ላይፍ ቼንጂንግ የሆነ አይዲያ ነው። እንዴት ደስ እንዳለኝ ከክላስ ወጥቼ እንትን በደንብ ዳይጀስት ካደረገው ድረስ በጣም ነበር ቸኮልኩት። አሁን ይሄ አሁን አይዲያው አሁን እኮ ማንም የጀመረ ሰው የሚያስበዋል ራይት። የዛሬ ግን ስላላየው ሌላ ቦታ ያችን ሳይ በቃ ጮቤ ነበር የገጠው። ትንሽ ማስታወቂያ መስራት ሲጀምር ሌላ ሰው ማስታወቂያ መስራት ጀመረ። አይገስ ብቻ ያለው ሌሎች ሰዎች አሉ ማለት ነው። ከዛ ያው ክላይንት የመሰለ እየደወሉ ዋጋቸውን እናጣራለን እንደዚህ የሚሰሩት አንዳንዶቹ ሳያቸው ነገር አሪፍ ነው አይችን እንዛ ያለ አስተማሩ ሌሎቹ ግን ስገባ ግን ለማንም እንዳለ ራሱ አለ እና አውስታን እንዴት አደረግ አረፉ ያላስብ ብዙ የሚሰሩ ናቸው። ጊዜ ያላወቋቸው ማለት ሲስተም ማለት ፎር ሹር ብዙ የሚሰሩ ነበሩ። በእኔ ዙሪያ ግን አልነበሩ። እኔ ናይት የጀመሩ ልጆች መቀጠል አልቻሉም፣ ኮንሲስተንት መሆን አልቻሉም። በጣም ቤዚኩን ነገር ሚስ ያደረጉት እጅ አድቨርታይዝ ማድረጉ ስለረሱት እኔ ሞር አድቨርታይዝ ስለማድረግ ሞር ከስተመር ስለማገኝ ከስተመር ስለማገኝ እና ብዙ ጓደኞቼ አይተው ዩኒቨርሲቲ አስጀምራለች ወረቱ ትንሽ ያሉ የደበረኝ ግን አሳያቸዋለሁ። እንደውም ግድ የለኝም ነበረ ማውቀው ነገር ለማለት ምክንያቱም ይሁን ነገር ይላል ገና ይዛችሁት ነው አይደል? አሁን ችግር የለውም ለሁላችንም በቂ ነገር እንዳለ አንደርስታንድ ይዛኔ ገና መያዝ ነው በቃ በጣም አሪፍ ናችሁ ነገር ነች ነው እና ሰንበሪ መጥቶ አካፍል እኔ አግዙ ምናምን ብዬ እያመጣኋቸው ልጆች ቅድም እያልኳችሁ ለምሳሌ አክሰስ ማግኘት ያለው ልጆች በላይ የሞቴ ራሳቸውን ጀምረው በራሳቸው መስራት ነው። ከዛ ይብላ አንዳንድ ክላይንቶች ሁላ እነሱ ሽት ላይ እኔን ክላይንቶች ማየት ጀምሬ ነበር። እኔ ሰው ክላይንቶች እነሱ ጋር ሲያስቡ ነው ኦኬ አይ ገስ ይሄ ነው ቢዝነስ ማለት ነው። ከዛ ግን ሆነስትሊ አልተቆጠም። እኔ በጣም ከፎበት ከዛ በኋላ ሞር አድቨርታይዝ ማድረግ ሞር ሳትፈራ ስልክ ከሙ ቢዝ ነበር ለስልክ ነበር ነበር አሁን አንዱ የምጠቀመው የዛን ነገር ለስልክ ጋር ተበቀኝ ነበር። በጣም ነበር ስልክ የሚጮህ ክላስ ውስጥ ሁለቱም ስልክ ብዛት ይተራል ተሰንተ ሚቲንግ ላይ ነው ፕሮፌሽናል ያው ሚቲንግ ላይ ክላይንት ሚቲንግ ላይ ቢሆን አውላቸዋለሁ ዳታ ቪዚት እና ተዛነሽ በአሁኑ ጊዜ ሶሻል ሚዲያ ኦር ዲጂታል ማርኬቲንግ ሳቹሬትድ ሆኗል። ብዙ ሰዎች በራሳቸው የጀመሩ አሉ። አንተ የምታስተምራቸውም ወደ ስራው እየተቀላቀሉ ነው እና እንዴት ነው ሳቹሬትድ አልሆነም ወይ?
ገና ከአሁን በኋላ ኪሊክስ ላይ ገብተው ለመማር ለሚያስቡት ማለት ነው። ሳቹሬትድ ነው ብሎ የሚያስብ ሰው አይግባ። ቢዝነስ ላይ ሳቹሬትድ ነው የሚለው ሰው ቢዝነስ ያልገባው ሰው ነው ብዬ ነው የማስበው። እኔ ለምሳሌ ነገ ተነስቼ ሬስቶራንት ብከፍት ሳቹሬትድ ነው እላለሁ። what do you think? ሬስቶራንት አለ ከተማ ውስጥ በጣም ብዙ አለ። ሰው ልብላ ካለ አሁን ይበላበታል። በቃ ከአንተ የሚጠበቀው የራስን ዩኒክ ነገር ይዞ መምጣት ነው። ገብቶሃል አይደለ? ለዛ ግን ቀላል ነው። ለምሳሌ ሳቹሬትድ ነው ብሎ የሚያስብ ሰው ሰፈር ውስጥ ያሉ 10 ቢዝነሶችን ሄደህ ሶሻል ሚዲያ ማርኬቲንግ ትሰራላችሁ ወይ ለምትጠይቃቸው ሜቢ አንዱ እሰራለሁ ቢልህ ነው። አንዱ ከ10 አንድ ነው ያለው ማለት ነው። 100 ቢዝነስ ቢኖር 10 ነው እየሰራ ያለው፣ 90 እየሰራ አይደለም። ሶ ዳትስ ዩር ማርኬት። እስቲ ከነሱም ሶሻል ሚዲያ ላይ መውጣት የሚችሉት የትኞቹ ናቸው? እና ሚድል ቢዝነስ ከሶሻል ሚዲያ ላይ መውጣት ይችላል። አሁን ማን ነው እያልወጣ ያለው? ስታስቡ አንተ ፋርማሲዎች ይወጣሉ፣ ካፌዎች ይወጣሉ። ታዲያ ማን ይከለክላል? ከሶሻል ሚዲያ ላይ እኮ እገሌ መውጣት ይችላል፣ እገሌ መውጣት አይችልም። ስለዚህ ሳቹሬትድ አልሆነም። ከአሁን በኋላ የሚመጣው ተምሮ ወደ ስራ ቢገባም በቂ የሆነ ማርኬት ዲማንድ አለ ማለት ነው። ኢትዮጵያ ውስጥ ሳቹሬትድ የሆነ ነገር ድህነት ብቻ ነው። ሌላው ነገር ኦፖርቹኒቲ አለ። ገብቶሃል? እንዲህ የሚለው ሰው አያድግም። ሳቹሬትድ ነው ካልክ በተለይ ደግሞ በቂ አናላይሲስ ሳትሰራ ሳቹሬትድ ነው የምትል ከሆነ አታድግም። ዛሬም እኮ ቡና ኤክስፖርተር ቢዝነስ የሚጀምሩ ሰዎች አሉ። 500 ምናምን የቡና ብራንድ ያለበት ሀገር ላይ ስቲል አሁንም የቡና ብራንድ የሚጀምር ሰው አለ። ያው የአንተ ጓደኞች ግን ሳቹሬትድ ነው ምናምን ብለው ገንዘብ ያበልጣቸዋል ማለት ነው። ሞር እንደውም ማርኬቱ ላይ ሰው ባለ ቁጥር ሞር ገንዘብ ይሰራበታል። ብዙ በበዙ ቁጥር ማለት ነው። ኮምፒት እያደረገ ገበያው ይለምዳል፣ ኮምፒት ይደረጋል። ከዛ ግን ለማደግና ነጥሮ ለመውጣት ግን አንተ ዩኒክ የሆነ ነገር ፕሮቫይድ ማድረግ አለብህ። ካልሆነ ገበያው በዋጋ ደግሞ ይበላሃል። ሰው እንዳይበላህ የራስን ዩኒክ ነገር ይዘህ ስትመጣ ግን ማሸነፍ ትችላለህ። እና እሺ አሁን ኪሊክስ የሚማሩ ተማሪዎች ማለት ነው እኔ የሚያጋጠመኝ ስለሆነ ልክ መጀመሪያ ስቴጅ ላይ ስንጀምር ሪሶርስ የለንም። ሪሶርስ ማለት ለምሳሌ ፒሲ፣ ካሜራ ምናምን ስራውን ለመስራት የሚያስፈልጉ ማቴሪያሎች ማለት ነው የሰው ኃይልን ጨምሮ። አጌን እንግዲህ ኪሊክስ ላይ ከሆነ ያለው ስለ ሚድል ማን ቢዝነስ ሞዴል አውርተናል አይደለ? አንተ ካሜራ የለህም ማለት በካሜራ ማሰራት አትችልም ማለት ነው አይደለም። ግን ሌላ ሰው የምናሰራበትን ያህል ገንዘብ የማይከፍሉ ከሆነስ? የማይከፍል ክላይንት ከሆነ ያንን ኳሊቲ ክሌም ማድረግ አይችልም፣ መጠበቅ አይችልም። 4 ቪዲዮ ኦር ደግሞ 10 ቪዲዮ ኮድ በሳምንት ዴሊቨር ማድረግ በወር ዴሊቨር ማድረግ ያለብህ ክላይንቱ 10 ቪዲዮ ይከፍልሃል። ያንን ሲኒማቶግራፈር ታመጣና 10 ቪዲዮ በ2 ቀን ታሰራዋለህ። ከዛ የ2 ቀን ትከፍለዋለህ። እሱ ነው የከፈለው ማለት ነው። አንተ ነህ ክላይንቱ ነው የከፈለው። እኔ ነኝ የከፈለው። ክላይንቱ ግን አንተን ከፍለዋል። ስለዚህ ቴክኒካሊ ክላይንቱ ነው እሱ ነው የከፈለው። አንተ ከኪስ ያወጣኸው ብር የለም። ለእሱ ከፍለህ 100 ብር ለእሱ ከፍለህ 100 ብር ለራስህ ይዘሃል። ክላይንቱ የከፈለው 200 ብር። ቢዝነስ እንደዚህ ነው የሚሰራው የትም ቦታ። ሰርቪስ ዴሊቨሪ ላይ እንዲህ ነው አሰራሩ። በቃ አክቹዋል ዴሊቨሪ የሚያደርጉ ሰዎች አሉ፣ መሀል ላይ ደግሞ ያሉ ኤጀንሲዎች አሉ። ኤጀንሲዎቹ ስራቸው ይሄ ነው። ከዛ ከስተመር ሪሌሽንሺፕ ላይ ይሰራሉ፣ ራሳቸውን ፕሮሞት ማድረግ ላይ ይሰራሉ። ገብቶሃል? ቴስቲሞኒያል ይይዛሉ ምናምን። ስለዚህ ሞር ሪሶርስ አላቸው፣ ሞር እንትኖች ኮንትራክተሮችን ማሰራት ይችላሉ። ስትጀምርም እንደዛ ነው የምታደርገው። እኔ ካሜራ አንስቼ እንደዚህ ቪዲዮ የቀረስኩበት ጊዜ በጣም ጥቂት ነው። ባለሙያዎች ነው ሳሰራ የነበረው ከበፊትም ጀምሮ። ምን አስተምሮኛል መሰላችሁ? ማንም ሰው ለውጥ ሪስኪ ነው። እኔ ጋር ይሰራ የነበረውን አይነት በጣም ዲስአፖይንት ካደረኩት ነው። ምን ትሎ ለውጥ ሄደ ነበር። በአሁኑ ሰዓት ኮንተንት ክሬት ማድረግ የሚፈልግ ዩቲዩብ፣ ቲክቶክ መስራት የሚፈልግ ሰው ከየት ይጀምር? አንተም በዚህ 4 ዓመት ጆርኒ ካገኘው ኤክስፔሪየንስ የተማርካቸው ነገሮች ምንድን ናቸው? እንደ አላማህ ነው። ምን መሆን ነው የምትፈልገው? ሶሻል ሚዲያ ላይ ምን ለመሆን የወጣው? እሱን ማወቅ ነው የመጀመሪያው ነገር። ፌመስ መሆን ከሆነ አላማህ ብዙ ነገር አድርገህ ፌመስ ልትሆን ትችላለህ። ኢንፍሉዌንሰር መሆን ከሆነ አላማህ፣ ኤጁኬተር መሆን ከሆነ አላማህን ክሊር አድርገው መጀመሪያ። እኔ ረዳኝ መጀመሪያ አላማዬ ክሊር አልነበረም። ከዛ ግን አላማዬ ክሊር ሆነ። የዛኔ ክሊር ሲሆን አወቅኩት በቃ ምን መስራት እንዳለብኝ። ገብቶሃል? እንጂ መጀመሪያ ሁሉም ነገር ሰራ ነበር። ዜና ሰራ ነበር፣ የሆነ ታሪክ ሰራ ነበር፣ ኢንተርቪው ሰራ፣ ምን የማልሰራው ነገር አለ። ገብቶሃል? እዛም እዚህ አይነት ኮንቴንት ነበር። ከዛ ግን እኔ የምፈልገው የገባኝን ነገር ኤክስፒሪየንስን ሼር ማድረግ ነው እና ደግሞ ዲጂታል ማርኬቲንግ ላይ መስራት ፈልገው አልኩ። ዲጂታል ማርኬቲንግ እየሰራሁ ነው ጋይስ። እንደዚህ ነገር ገጥሞኛል። ሰው ማርኬተር መሆን ከፈለጋችሁ ይሄን አድርጉ። ዩኒቨርሲቲ ላይፍ ላይ ይሄ ገጥሟችኋል እና በቃ ሰው አወቅኩ ምን መስራት እንደምፈልግ። ከኔው ላይ ደግሞ ሞር ሰክሰስፉል የሆኑ ሞር ሶሻል ሚዲያ በደንብ የተጠቀሙበት ሰዎች አሉ።
የእነሱን ጆርኒ ወደኋላ መለስ ብሎ አይቶ ከየት የጀመሩት እነዚህ ሰዎች እኔ ከየት ልጀምር እችላለሁ የሚለውን ቼክ ማድረግ የሚሆነው ማለት ነው። ከየት ልጀምር ባለ ነገር በስልክህ የምታውቀውን ነገር ከማውራት ጀምር። ሌላ ታሪክ የለውም። ስለዚህ ሜን የሆነ ጎል ባይኖራቸውም ወይ ዓላማ ኑሯቸውም ባይሆንም ዝም ብለህ መስራት የሚፈልጉትን ነገር በመስራት ይጀምሩ። ዝም ብለህ ካሜራ አንስተህ ፖስት ማድረግ ጀምር። አብዛኛው ጥያቄ የሚመለስልህ ፖስት ስታደርግ ከየት ልጀምር ብሎ የሚጠይቅ ሰው ሲሪየስ አይደለም። በቃ እኔ አሁን አቁሜያለሁ መመለስ ከየት ልጀምር ምናምን ሲል ሲሪየስ አይደለም ሰው። ለምን መጀመር ቢፈልግ አጃመሩ የሚጠፋው ይመስላል። የኔ ምክር ምንም አይረዳውም። ብዙ ሰዎችን ኢንተርቪው አድርገሃል። አንተም ሌሎች ጋር ቀርበህ ሀሳብን ሼር አድርገሃል። እናም እስካሁን ካገኘሃቸው ትልቅ ቢዝነስ ካላቸው ሰዎች ያገኘኸው ወሳኝ የምትለው ነገር ምንድን ነው? ትዕግስት። ታጋሽ ነው፣ ይከፍላል። ብዙ ነገሮች መቆየትን ይፈልጋሉ። ቢዝነስ መቆየት ይፈልጋል። ሞርስ ታጋሽ ስትሆን፣ ጊዜ ስትሰጠው ብዙ ነገሮች እየተገለጡ ይመጣሉ። ወጣት ስትሆን ሁሉም በአንዴ ልወቀው፣ ሁሉም በአንዴ ሊያዘው ወዲያው መጠብቃለህ። ግን እንደዛ አይደለም። ትላልቅ ሰዎች ቢዝነስ ላይ ኢንቨስት ሲያደርጉ 5 ዓመት አላተርፍም ብለው ነው። 5 ዓመት ያለ ትርፍ ለመስራት ሬዲ ናቸው። እኛ ችኮላለን። እኔ ችኮላይን ነው እንዳስታግስ የተማርኩት። ፎከስ ማድረግ እና መታገስ። አሁን ባለንበት ጊዜ ኢንፎርሜሽን፣ ኖሌጅ፣ ይሄ እውቀቱ የትም መገኘት ይችላል። እንደውም ኦቨርሎድ ነው። አንድ ሰው ተነስቶ ስለሚፈልገው ነገር ማወቅ ቢፈልግ ሁሉም ነገር እጁ ላይ ባለበት ጊዜ አብዛኛውም ሰው የተቸገረው በተለይ ደግሞ ወጣቱ አንድን ነገር ወስኖ መምረጥና እዛ ነገር ላይ መጽናት ነው። እንዴት ያንን ነገር መምረጥና እዛም ላይ እስከ መጨረሻው ድረስ መቀጠል ይችላል? መወሰንና መጽናት ነው። ሌላ ምንም ቴክኒክ የለም። እሱም ማለት ካልቻልክ ቢቀርብህ ይሻላል። ገብቶሃል? መወሰን ካቃተህ እና መጽናት ካቃተህ ይቅርብህ። ለምን ምን አታገለህ? ገብቶሃል? መወሰንና መጽናት ለአንዳንድ ሰዎች ኢቭን እንዴት እንኳን ተብሎ የሚጠይቅ ጥያቄ አለ። ሪኳየርመንት ኢቭን አይደለም። እንደው ደህና ነገር ስጠኝና እኔ ወስኜ ቆርጬ ጸንቼ ላሳይህ የሚል ሰው ባለበት ሀገር ላይ መወሰንና መጽናት አቅቶኛል ካለ የሆነ ሰው ይቅርበት። ገና ነው፣ ሬዲ አይደለም ማለት ነው። ግን ውሳኔው ላይ ግን ብዙ ስለሆኑ የቱን መምረጥ እንዳለበት ግራ ይገባል። ከምን አንጻር? ሶሻል ሚዲያ ላይ እንደሚያየው ውጤቱ የሚያምር መስሎት ውስጡ ግን እንደሚታየው ካልሆነስ? በዚህ የሚሸወዱ ብዙዎች ናቸው። እኔ ለምሳሌ ሶሻል ሚዲያ ማርኬቲንግን ስማር ሌሎች አይነት ትምህርቶችን አጥቻ አይደለም። ይህንንም ራሱ የሚያስተምሩ ብዙ ተቋማት ነበሩ። ከነዛ ውስጥ ግን አንተ ጋር መጥቼ የተማርኩት አንደኛ ነገር ለሚቀጥሉት ጊዜያት ይሄ ነገር ተፈላጊነት ይኖረዋል ብዬ አንተ ራስህ የመጣህበትን ጆርኒ ስላየው ነው። ሌላም ሰው እንዲህ ማድረግ ነው እኮ። ከየት የተነሳው እገሌ የት ደርሷል? አንደኛ የተነሳበት ቦታ እኔ ከምነሳበት ጋር ይመሳሰላል፣ ሴንስ ይሰጣል ወይ? ሁለተኛ የደረሰበት ቦታ ላይ መድረስ ፈልጋለሁ ወይ? ሁሉም ሰው የደረሰበት ጋር መድረስ አንፈልግም። ባይ ዘ ወይ መድረስ ፈልጋለሁ። ሁለቱ ሴንስ ከሰጠ ያን ሰውዬ ልትከተለው ትችላለህ። የቱን ልምረጥ የሚለው ሪሊ እንትን ነው። ይሄ እንዴት ነው? ወጣት ስትሆን በእርግጥ የትኛውን መርጬ ለስራ የሚለው ጥያቄ ሊሆን ይችላል። ግን ምንም መርጠህ ብትሰራ ስህተት አይደለም። ምንም መርጠህ ብትሰራ ካለመስራት ይሻላል። ካለመስራት ምንም መስራት ይሻላል። እንዲህ ብሎ ሲጠይቀኝ የሆነ ሰው 4 ቁጥር ጽፍና 1 ለ3 ፒክ በጥፍ እያልክ ምረጥ። ከዚህ በኋላ ነው የምትሰራው፣ በ6 ወር ነው የምትሰራው፣ ሌላ ነገር እንዲህ እንዳትል ብትለው በቃ ሰው ያመሰግናል። ለምን እንዲህ ከማለት መስራት ይሻላል። አንዱ ነገር ላይ ቋሚ ሆኖ መቀጠል ይሻላል። አሁን የብዙዎቻችንን ችግር የኔም ችግር እሱ የሚኮረኩም ሰው ጠፍቶ ነው እኮ በቃ ሰው ሊሆን ይችላል። ስራ ይሄንን ቢልህ ኖሮ እየጠላኸውን ቢሆን ያለቀስክም ቢሆን ሰርተህ በኋላ ግን ታመሰግነዋለህ። እኮ ነው የሰራ ይትላለህ። ግን የሆነ ሻይኒ ነገር እኮ ይስበናል ከሌላውም ሳይድ ማለት ነው። እውነት ነው። እሱ ነው እንግዲህ ትልቁ ችግር። አሁን አጌን እዛ ቦታ መድረስ ፈልጋለሁ የሚለው አየህ፣ ብዙ ሰው የሚሸወደው እንትኑን አያይም፣ ሀምብል አነሳሱን አያይም፣ ፕሮሰሱን አያይም፣ ያሉትን ስትራግሎችን አያይም። መጨረሻዋን አይቶ አዴችን ይመትማን ይፈልጋታል። አሁን እሱ ብትለኝ ሆነ ምንም አትራክት አያደርገኝም። የሆነ ሰንበዲ መኪና ተከራይቶ ዱባይ እየነዳ ምናምን አይቼ አትራክት አልሆንም። ያ ኦልሬዲ አሁን አንተ አውቀኸዋል። አረ እንደው በፊትም ቢሆን ላደንቀው እችላለሁ። የሚመቸው አባቴ የሚመቸው ተከራይቶ ይሁን ገዝቶት ይሁን የሚመቸው፣ ግን ምንም ቢሆን ይሄን ህይወት እፈልጋለሁ ወይ አልፈልገውም። እኔ የምፈልገው ሌላ ህይወት ነው። ሰክሰስም ቢሆን ሌላ አይነት ሰክሰስ ነው የሚፈልገው። ገብቶሃል? ተመሳሳይ ፊልድ ላይ ልንሆን እንችላለን። ኦፍኮርስ እኔ እኮ አሁን ሌላ ህይወት እኮ ሊኖር ይችላል። ኮምፕሊት ሌላ ህይወት የሆኑ ሰዎች ሰውን ኢምፕረስ ማድረግ ቀላል ነው። ነገ ብድግ ብዬ ነው ማለት ነው በሶሻል ሚዲያ ዘመን። ታዲያ ነገ ብድግ ብዬ በቃ የራስ አለፈለት መባል እችላለሁ። ቀላል ነው። ማንም አይጠቅምም። እሱ እኔንም አይጠቅምም። ሲስና ማይ ፐርሰናሊቲ እንግዲህ ያ እንዳያታልለው ብልጥ መሆን ነው። ሰው ሪሰርች ማድረግ
መጠየቅ ያስፈልጋል። በመጨረሻም ይህንን እያዳመጠ ላለና ህይወቱን ኮምፕሊትሊ መቀየር ለሚፈልግ ወጣት ግዴታ መስማት አለበት ብለህ የምታስበው ወሳኝ ነገር ምንድን ነው? እና ደግሞ ልትሰጠው የምትችለው አንድ ላይፍ አድቫይስ ቢኖር ምን ይሆናል? አሁን ያለበት ሲቹዌሽን ኤቭሪ ሰክሰስፉል የምትለው ሰው ሁሉ ያለፈበት ነው። ያውም ከዚህ በባሰ ሲቹዌሽን ያለፈው ኤቭሪ ሰክሰስፉል ሰው ዓለም ጠመመችብኝ ምናምን የምትለው ነገር ያን ታይም ውስጥ ያለ ጉዳይ ነው። የአብዛኛው ወጣት ቻሌንጅ፣ ግራ መጋባት፣ ምን የምትለው ነገር በሙሉ ከእውቀት ማለት ነው። ትልቁ አድቫይስ ስጥ ካልከኝ ሊሰጥ የምችለው ነገር ራስን አስተምር፣ ራስን ኤጁኬት አድርግ። በጣም ብዙ ማናውቀው ነገር አለ። ኢንፎርሜሽን እንዲህ ባጥለቀለቀበት ጊዜ እንደ ዝናብ ከላይ እየወረደብን ነው እንጂ ወደ ውስጥ እየገባ አይደለም። የሚገባው ኢንፎርሜሽን ደግሞ የሚበክለን ነው፣ ገብቶ የሚመረዘን ነው። ነገ ምንረሳው እርስ በርስ የሚያጣላ እርስ በርስ የሚያጋጨን ኢንፎርሜሽን ነው። የሚሰራንን እውቀት ግን እየገነባን አይደለም። እንደ ወጣት ትልቁ ስራ መማር ነው። ሞር ማወቅ የሆነ ጉዳይ ነው። እኔ ስራዬ አሁን አንተ ከሄድክ በኋላ ትንሽ ቆይቼ መማር ጀምራለሁ። እንዳዲስ ሞር ባወቅ ቁጥር ዓለም እየተገለጠች ነው የምትመጣው። እያየሁ እመጣለሁ። እንዲህ ነው የሚሰራው። ዛሬ ቁጭ ብለህ የጠየቀኝ አንተ እኔ ቀድሜ ስለተባልኩ ነው፣ ሌላ አይደለም። ነገ እኔ እድሜ ላይ ስደርስ ሰንበዴ መጥቶ አንተን ይጠይቃል። ለምን? ቀድመህ ተምረሃል፣ ቀድመህ አውቀሃል። እንደ ወጣት ትልቁ ቻሌንጅ አሁን ላይ ፎከስ አድርጎ መማርና አንድ ነገር ላይ ጎበዝ መሆን። አንድ ነገር ላይ ጎበዝ ከሆንክ ይሄ ዩኒቨርስ፣ ይሄ ዓለም፣ እግዚአብሔር ሁሉ ነገር ለአንተ ለመስጠት ዝግጁ ነው። ለመታመን ግን በጥቂቱ መታመን ያስፈልጋል። ያቺ ጥቂት የተባለችው ዛሬ ስትጀምራት ጥቂት ትንሽ የምትመስልህ ጓደኞች ምንድነው ስራ የምትለው ምናምን የሚለው ስራ እሷ ናት። እሷን ስታከብራት ነው እግዚአብሔር የሚያከብራት።